ሰላምና ጤና በያላችሁበት ይብዛላችሁ። ውድ የማራኪ ገጾች የመጽሐፍት ወዳጆች የዛሬውን የመጽሐፍ ገጾች እንጀምራለን። ስለ ልጅነት ዘፋኙ እንዲህ ብሎ ነበር። ያ ልጅነት ያልፋል እንደ ዘበት ሆኖ ተረት፣ ያ ልጅነት በጊዜያቱ ደስ ማለቱ። አዎ ልጅነት ትዝታ ነው። ድርጊቱና ክስተቱ ከአእምሮ የማይሰወር የማይረሳ መልካም ጊዜ። ልጅነት ትዝታን ቀስቃሽ ነው። ካለፈ የማይገኝ ሁሉን አሳምሮ የሚያቀርብ የልጅነት ጨዋታ፣ የልጅነት ቡረቃ፣ መልካምነቱ፣ አስደሳችነቱ ትዝ ይላል። ልጅነት ያሳሳል፣ ያጓጓል። በቀላሉ ደስታ የሚፈጠርበት፣ ደስታ የሚጣጣምበት፣ ከክፋት ተንኮልና ምቀኝነት የራቀ፣ በክስተቶች ሁሉ ሕፃናት ሕይወታቸውን የሚመሩበት፣ የራሳቸውን ዓለም የሚፈጥሩበት፣ የሚጫወቱበት ጥሩ ዓለም። ዘነበ ወላ ግሩምና ድንቅ ደራሲ ነው። የልጅነት ገጸ ባህሪያትን ፈጠረ። እነ ፉንጋይ፣ እነ ቂጢሳው፣ እነ መኩዬ ቀጫጫው፣ እነ ሲምላል፣ እነ ሲሳይ ጎቢጥ፣ እነ ኃይሉ ዶሮ፣ እነ ቦቸራና ባርች ወዘተ በደራሲው የተገኙ፣ ደራሲው ወደ ነዳው ስፍራ የሚጓዙ፣ በደራሲው የሚመሩ፣ ፈቃዱንና ሐሳቡን አውቀው እንዲፈጽሙ የተገኙ፣ እንዳሻቸው የሚሆኑለት፣ ውብና ድንቅ ገቢያቸው አነስተኛ ከሆኑ ቤተሰብ የተወጡ የቂርቆስ ልጆች ናቸው። እነዚህ ገጸ ባህሪያት ከእውነተኛ ክስተት የተገኙ ልጅነትን ገላጭ ናቸው። እነሱ ባለፉበት ሕይወት ያላለፈ፣ እነሱ ተጫውተው ያደጉትን ኑሮ ያልተጎነጨ፣ እንደነሱ ሲኒማ ለማየት ጮርናቄ ለመብላትና አረንቻታ ለመጠጣት ከወላጅም ሆነ ከጎረቤት ዲናር ያልመነተፈ አለ ቢባል ዘበት ነው። የእነዚህ ገጸ ባህሪያት ኑሮና ሕይወት ወደ ኋላ የማይወስደው፣ በልጅነት ትዝታ የማያጥለቀልቀው ሰው አለ ቢባል ዘበት ነው። ለምን ቢባል የኢትዮጵያዊነት ባህል ወግና ልማድ እዚያ ስላለ። መጽሐፉ ስለ በዓላት ያነሳል። ኢትዮጵያ የሚሸቱ በዓላት፣ አብሮነትን፣ መተሳሰብን፣ መረዳዳትን ገላጭ የሆኑ በዓላት እንቁጣጣሽ፣ መስቀል፣ ገና፣ ፋሲካ፣ ፍልሰታ፣ ቡሄ ወዘተ። ደራሲው ስለ እያንዳንዱ በዓል ትውፊት አቅርቧል። ልጅነት ከነዚህ በዓላት ጋር ያለውን ጥብነት አሳውቋል፣ አስተምሯልም። ደራሲው ብዙዎቻችን ታዋቂ ሰዎችና ልጆች በትንግርት የሚያዩአቸውን አንስቷል። በመጽሐፉ እንደ ጥላሁን ገሰሰና ብዙነሽ በቀለን የመሳሰሉ ተወዳጅ ድምፃውያን ተነስተዋል። አባባ ጃንሆይ ተወስተዋል። አባባ ጃንሆይ ለሕፃናት ብር ሲያድሉ ከቤተ መንግሥት ቅንጡ የልጅ ልጆቻቸው የጸዱ አለባበስና መልካም ጥሩ ልብሶችን የሚለብሱ፣ ወዘናቸው የሚማርክ፣ በነፉንጋይ የዝቅተኛ ገቢ ቤተሰብ ጋር ሲወዳደሩ ሁለት አይነት የሰው ዘሮች እንዳሉ አመላካች ነበር። ዘነበ የዝቅተኛ ኑሮ ቤተሰብ ልጆችን እንዲህ ያስቀምጣቸዋል። ንፍጣቸውን ወደ ላይ ወደ አፍንጫቸው የሚስቡ፣ ቆረቆር፣ ችፌና ቋቁቻ መሳቸው የሆነ፣ በባዶ እግራቸው የሚሄዱና መጫሚያ አልባ የሆኑ፣ አብዛኞቹ እግርን በሙሉ በሚሸፍን ሳይሆን ታፋቸው ላይ የሚውል ቁምጣ የሚለብሱ ቀጭንና ጭራሮ እግር ባለቤቶች እንደሆኑ ያወሳል። ከጃንሆይ ቅንጦች ጋር ሲወዳደሩ ከተለያዩ ዓለማት የተገኙ የሚመስሉ የተለያዩ መደቦች፣ የተለያዩ ፍጥሮች። ምንም በዝቅተኛ ገቢ ካላቸው ቤተሰቦች ቢገኙም ልጅነታቸው የሚያስከፋቸው አልነበረም። አብረው ይጫወታሉ፣ ይቦርቃሉ። ከነሱ ደስታ አፍላቂ ጨዋታቸው ነው ብይና ቆርኪ መጫወት፣ ከጠጅ ቤት ፊት ለፊት በመቆም ጠጪዎችን መጎብኘት፣ ከቀናቸው ካምቦሎጆ ገብተው ኳስ ጨዋታ ማየት፣ ወይም በሚመነትፉት ሳንቲም ሲኒማ ቤት ገብቶ ፊልም ማየት። የዚህ አይነት ክስተቶች በልባቸው ደስታን ይፈጥራል፣ ፍስሐንም ያጎናጽፋል። ዘነበ ይህንን ግሩምና ድንቅ መጽሐፍ ባስተውሎት ነው የጻፈው። ያላካተተው የልጅነት ስንክሳር ላሳር ነው አሳምሮን የገለጸው ልጅነት በኢትዮጵያን። ይህ ደራሲ ነጮች ሐምብል የሚሉትን ስብዕና የተላበሰ ነው። ብዙ መጽሐፍትን አስነብቦናል። ልጅነትን ግን ከሁሉ የተለየ ነው።
ልክ ከበዓሉ ሐዲስና ከሐዲስ ፍቅር እስከ መቃብር የሚስተካከል ዘነበ በተፈጥሮው ዘረኝነትን የሚነቅፍና በሰው ልጆች እኩልነት የሚያምን ሰው መከበር ያለበት በዘሩ ሳይሆን በመልካም ሥራው መሆን እንዳለበትም አልፎ አልፎ በመጽሐፉ ይገልጻል። ስብዕናው የተስተካከለ በአዎንታዊ አስተሳሰብ የተጥለቀለቀ መሆኑ፣ ሰው አክባሪነቱ፣ የቁም ነገር ማህደርነቱ፣ ጨዋነት የሚነበብበት ገጽታው፣ ሰውን ለማውጣትና ለማስተማር ዝግጁነቱ ለዚህ ታላቅ ደራሲ ታላቅ ቦታ እንድሰጠው አድርጎኛል። ልጅነትን አንብቡ። ትዝታን፣ ውበትንና ድምቀትን የተጎናጸፈ ትናንትን ታተርፋላችሁ። ልጅነት መልካምነት እንደሆነም ትረዳላችሁ። እስቲ ከልጅነት መጽሐፍ ማራኪ ገጾች ጥቂቱን ጀባን በላችሁ። የሰው ልጆች ሁለት ነገሮችን ስናጣ ይቆጨናል። አንዱ ልጅነት ሲሆን ሌላው ጤናችን ነው። በሚቀጥለው ቀን እማዬ አተር ክክ በሰሌን ላይ አስጥታ የሰፈር ልጆች እንዳይዘግኑ ዶሮዎች እየጫሩ እንዳይበትኑ ትጠብቃለሁ። በደንብ ከጠበቅ የማደርግልህን እኔ ነኝ የማውቀው ስላለችኝ የሰፈር ልጆችን አንዴ እንኳን አላዘግን ብያቸዋለሁ። ቀጢሳው እየኮመኮመኝ እየተለማመጠኝ ሊዘግን ሲል ከእንቅልፍ እንደበማንን ሁሉ ከሳቄ ውስጥ ነክቼ ተው ስል ተቆጣው። እምቢ ካለ በግድ እንዘግናለን አለች መኩዬ። ቀጫጫው ደፋር ነች። እማዬ አልኩ ክኩን እያስተዋልኩ። መኩዬ እሳት እንደነካት ሁሉ እጇን በፍጥነት ሰብስባ እግሬ አውጭኛለች። ምንድነው አለች ማድ ቤት እንዳለች። ይቺ መኩዬ በግድ ልትዘግን ነው። አንተ ቀጫጫ አታርፍም፣ የመጣው እንደሆነ ፈስህን ነው ማስጨርስህ አለች እዛው ማድ ቤት ውስጥ እያለች። መኩዬና ቀጢሳው እንደ ወፍ በረሩ። በ50 አለቃ ታደሰ ቤት ግድግዳ ተከልለው ግማሽ ጭንቅላታቸው እየታየኝና አይኖቻቸው እየተቁለጨለጩ ይለማመጡኛል። ብታርፉ ይሻላችኋል፣ ይሄ ክክ እኮ የሕፃኑ ቂርቆስ የስለት ክክ ነው አልኳቸው ጮክ ብዬ። የማማ በለጡ ገጦ ብልሃት ትዝ እያለኝ እማዬ ማድ ቤት ውስጥ ስራዋን እየሰራች የምለውን ሰምታ ስትስቅ ትሰማኛለች። እማማ በለጡ የሽሮ ክክ ፀሐይ ላይ ካሰጡ እሳቸው ሳያዩ እኛ ዘግነን እንደምንቅም ያውቃሉ። ስለዚህ ክካቸውን ሲያሰጡ የምንጫወተውንም ልጆች ሆነ በየቤታቸው ያለውንም በሙሉ ጠርተው ይሰበስቡናል። ሳቂታ ናቸው። ሲቆጡም እየሳቁ ነው። በገጣጣነታቸው ትልልቅ ሰዎች በለጡ ገጦ ይሏቸዋል። ልጆች ግን እማማ ብልጦዋ ነው የሚሏቸው። ወደ ክካቸው እያሳዩን ተመልከቱ፣ ይሄ ክክ የሕፃኑ ቂርቆስ ጠበል ጣዲቅ የማደርግበት የስለት ክክ ነው። አሁን እኔ አስጥቼ ሳላየው ዘግኖ የበላ ልጅ ወየውለት። እኔ ባላየው ሕፃኑ ቂርቆስ ስለሚያየው ተቆጥቶ ሆዱን አሳብጦ ፈስ በፈስ አድርጎ ነው የሚገለው። ስለዚህ እንዳትቀሰፉና እኛንም ከፍተኛ ሐዘን ላይ እንዳትጥሉን አደራ፣ እንዳትዘግኑ። ላልሰሙ የሰፈር ልጆች ሁሉ ንገሯቸው ይሉና ትንሽ ትንሽ ከክኩ ቆንጥረው ይሰጡናል። መኩዬ ቀጫጫው ፈርቶ ሲያፈገፍግ አይዞ አሁንማ ብላ፣ እኔ ስለሆንኩ ቆጥሬ የሰጧችሁ ሕፃኑ ቂርቆስ ምንም አይልም ይሉን ነበር። ልጆች እያለን ትልልቅ ሰዎች የመከሩንን እንሰማለን። ይህችኛዋ የማማ በለጡ የስነ ልቦና ትእዛዛቸው በትንሿ ህሊናችን ውስጥ ገዝፋ የምትፈጸም ኃያል ሕግ ነች። የሚያሳድገን ከሕፃኑ ቂርቆስ ጋር በክክ ሌብነት መጣላት ስለማንፈልግ ትእዛዟን በፍጥነት እንፈጽማለን። ዘነበወላ ልጅነት የተሰኘው መጽሐፉ ስለ እናቱ ከገለጸባቸው ክስተቶች ሁለቱን እናንሳና ዝግጅታችንን እናብቃ። እናቴ እጅ አጠራት ቀን ቤት ያፈራውን እንደ ነገሩ ታቀርብልንና እንዴት ትለናለች? አቤት ሲጣፍጥ እስኪ ቡላ ፍንጋዬ። ደሞ ሌላ ቀን ቆንጆ ነገር የሰራችለት ብዙም አይደለም ተቃመሱ እስኪ። አባቴ ሲገርፈኝ ካላጠፋው ጓዳ ሆና ተቀምጣ ፊቷ ላይ ቅሬታ እየታየ በዝምታ ታያለች። ያጠፋው ቀን ግን እዚህ ጋር በደንብ አድርገህ በለው እሱ ጋር ተው እያለች አብራ ታስገርፈኛለች። እንግዲህ እነዚህ ቃላቶች የሁላችንም ኢትዮጵያዊ እናቶች መገለጫዎች ናቸው። አጣን ብለህ እንዳትከፋ በፍቅር የማይጥመውን ያሳምሩታል። አለኝ ብለህ ከመስመር ወጥተህ ትዕቢት እንዳይዝህ ቀላል አድርገው ያሰክኑሃል። ፍቅራቸውን በሚሆኑልህ ነው
ያመመህ ቀን የከፋህ ቀን እናትህ አትይህ። በመርበትበታቸው ዓይናቸው በሚነግርህ ልጄን ምን አየብኝ ጥልቅ ክሬታ የፍቅራቸውን ልክ ታያለህ። እኛ እኮ እርግማናቸውን ወደ ፍቅር ተርጉመን ነው የምንስቀው። የእናቶቻችንና የእኛ ነገር ይለያል። የኑሮ አይደለም የዓለም መከራ ፊታቸው ቢጋረጥ ላንተ ሳይገልጡልህ በጥንካሬያቸው ያሻግሩሃል። የኢትዮጵያ እናቶች ከወለዱት ብቻ አይደለም በዙሪያቸው ላሉ ሁሉ መከታ ናቸው። ከተፈጥሮ ሁሉ እናትነት ጋር የሚደርስ ያለ አይመስለኝም። ለዚህ ጸጋ መታደል መባረክ ነው። መልካም የእናቶች ቀን። በተለይ የኢትዮጵያ እናቶች ትለያላችሁ። በእውቀቱ ስዩም መልክዓ እናት በተሰኘ ግጥም ስንኝ የዛሬውን ፕሮግራማችንን እናብቃ። ሰላም ለኪ እናታችን ባለሽበት እንዳለሽ ከዘመኑ ሴቶች ተለይተሽ አንቺ የተባረክሽ ነሽ። ሰላም ለዓይኖችሽ ከጭስ ጋር ለሚሟገቱ ከእንቅልፍ ጋር ለተፋቱ ተቅበዝባዥ ፍጡር ሆኜ ኑሮዬን ከምገፋ ምነው እምባሽን ከሆንኩ ከዓይንሽ ስር እንዳልጠፋ። ውድ የማራኪ ገጾች ፕሮግራም ተከታታዮቻችን ዛሬ በልጅነታችን ላይ ያተኮረውን የዘነበው ላም መጽሐፍ ተንተርሰን ያቀረብነው ፕሮግራማችን በዚህ ያልቃል። ፕሮግራማችንን ከወደዱት ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን ይግለጹልን። መልካም ቆይታ።